ታግተናል በሚል ገንዘብ የጠየቁት ግለሰቦች በህገ ወጥ መንገድ ተይዘናል በማለት ቤተሰቦቻቸውን 300 ሺህ ብር እንዲላክላቸው የጠየቁት ታዳጊዎች ከነግብረ አበሮቻቸው በቁጥጥር ስር ዋሉ። ተጠርጣሪዎቹ የወንጀል ድርጊት የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 2 ልዩ ቦታው የካ አባዶ አካባቢ ነው። የ15 እና የ16 እድሜ ያላቸው ሴቶች ታዳጊዎች ሚያዝያ 12 ቀን 2018 ዓ.ም ለትምህርት ብለው እንደወጡ ሳይመለሱ ይቀራሉ። በልጆቹ መጥፋት ቤተሰቦቻቸው ተጨንቀው በነበሩበት ወቅት ታዳጊዎቹ ስልክ በመደወል 300 ሺህ ብር እንዲላክላቸው ነገር ግን ገንዘብ ካልተላከላቸው የያዟቸው ግለሰቦች ጉዳት ሊያደርሱባቸው መሆኑን ይገልጻሉ። የወንጀሉ ጉዳይ ሪፖርት ያደረገው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትልና ፍለጋ ሚያዝያ 13 ቀን 2018 ሲኤምሲ አካባቢ ታዳጊዎቹ ከሁለት ወንዶች ጋር በቁጥጥር ስር መዋላቸውን አስታውቋል። ፖሊስ ባደረገው ምርመራ ታዳጊዎቹ ከሁለት ወንዶች ጓደኞቻቸው ጋር ሲዝናኑ እንደነበረ ያረጋገጠ ሲሆን አራቱንም ታዳጊዎች እና ለታዳጊዎች የመኝታ ክፍል ያከራየው ግለሰብ ይዞ ምርመራውን መቀጠሉን ገልጿል። ወደ ውጭ ሀገር ለመሄድ አስበው እና ተነጋግረው ድርጊቱን አቀነባብረው እንደፈጸሙት ታዳጊዎቹ ለፖሊስ ከሰጡት ቃል መረዳት ተችሏል። ሆቴል ቤቶች ሆነ የመኝታ ቤት ክፍል የሚያከራዩ ተቋማት ለህፃናት ሆነ ለታዳጊ የመኝታ ክፍል ማከራየትና አልኮል መጠጥን መሸጥ እንደሌለባቸው ፖሊስ አሳስቦ ቤተሰቦችም ለልጆቻቸው የትና ከነማን ጋር እንደሚውሉ ማረጋገጥ ልምድ ሊኖራቸው እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል።